አም ለክርስቶስ ላለመኖር ከመኖር አለመኖር ይሻላል። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 እና 15 ላይ ያለውን ቃል ላንብብ። ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናልና፣ አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል። መጀመሪያ ላይ ያልኩት ሐሳብ ከዚህ ቃል የወጣ ሐሳብ ነው። ለክርስቶስ ላለመኖር ከመኖር አለመኖር ይሻላል። እንደ አማኝ፣ እንደ ክርስቲያን፣ እንደ ክርስቶስ ተከታዮች ለክርስቶስ የማንኖር ከሆነ መኖር ምን ያደርጋል? የመኖር ትርጉምስ ሌላ ምን ሊሆን ይችላል? ለክርስቶስ ከመኖር ውጪ በዚህ ቃል መሰረት አሁን በሕይወት የመኖራችን ምክንያት ለራሳችን ሳይሆን ስለ እኛ ለሞተውና ለተነሳው ለክርስቶስ ለመኖር ነው። ይሄ ቃል አንድ አማኝ፣ አንድ ክርስቲያን አሁን በሕይወት ያለበት ምክንያት፣ በሕይወት የመኖሩ ምክንያት፣ በሥጋ ሳይሞት አሁን በሕይወት ያለበት ምክንያት ስለ እርሱ ለሞተውና ለተነሳው ለክርስቶስ ለመኖር ነው። ለክርስቶስ አለመኖር ማለት ክርስቶስ ለሞተበትና ለተነሳበት ዓላማ የሕይወት ምላሽ አለመስጠት ማለት ነው። ለክርስቶስ ባንኖር፣ ለክርስቶስ መኖር ባንችል የሞቱና የትንሣኤው ዓላማ ከሕይወታችን ጋር አልተዋሃዱም ማለት ነው። ለምን ከተባለ ክርስቶስ የሞተው ለራሳችን እንዳንኖር፣ ነገር ግን ለእርሱ እንድንኖር ነውና። ክርስቲያን የክርስቶስ ተከታይ ነኝ የሚል ሰው ለክርስቶስ ላለመኖር መኖር ክርስቲያን ከሆነበት ዓላማ ውጪ ሆኖ በመንፈስ ሞቶ በሥጋ ለሥጋ መኖር ማለት ነው። ለክርስቶስ ላለመኖር የሚኖር ከሆነ ከዓላማ ውጪ ሆኖ እየኖረ ነው ማለት ነው። አንድ አማኝ፣ አንድ ክርስቲያን በመንፈሳዊ ዓለም ሞቶ በሥጋ ለሥጋ እየኖረ ነው ማለት ነው። ወገኖቼ ሆይ ለክርስቶስ ላለመኖር ከመኖር አለመኖር ይሻላል። ይህን የምላችሁ እንደ ክርስቶስ ተከታዮች ለክርስቶስ ላለመኖር ከሚኖር አለመኖር ይሻላል። ምክንያቱም ያመንኩት ኢየሱስ የሞተልኝ እንዲሁም የተነሳልኝ ለራሴ እንዳልኖር ለእርሱ እንድኖር ነውና፣ ለክርስቶስ መኖር ካልቻልኩ
የክርስቶስን የሞቱንና የትንሣኤውን ዓላማ እየተጋፋሁ ነው ማለት ነው። አሁን እንደ ክርስቲያን በሕይወት የመኖራችን ምክንያት ስለ እኛ ለሞተልንና ለተነሳልን ለክርስቶስ ለመኖር ነውና ለራሳችን ሳይሆን ለክርስቶስ እንኖር እላለሁ። ወገኖቼ ሆይ አንድ ጥያቄ እንደ አማኝ እንጠይቅ። ለምንድን ነው አሁን በሥጋ ያለሁበት ምክንያት ያልሞትኩበት እየኖርኩ ያለሁበት ምክንያት ምንድን ነው? ፋይዳው? እስቲ የመኖሬ ትርጉም ምንድን ነው? ወገኖቼ ሆይ ይህንን ጥያቄ እንጠይቅ። የመኖራችን ምክንያት ዓላማው ለሞተልን ለተነሳልን ለክርስቶስ ለመኖር ነው። ከክርስቶስ መስቀል ከክርስቶስ ሞትና ትንሣኤ ዓላማ አንዱ ይሄ ነው። ክርስቶስ ለምን ሞተ? ክርስቶስ የሞተው እኛ አሁን በሕይወት ያለ ለሞተልን ለእሱ ለተነሳልን ለእርሱ እንድንኖር ነው። እግዚአብሔር በጸጋው እንዲሁም በመንፈሱ ይርዳን እላለሁ። አሜን።